ምንም ይኑራት ምንም እዛ ሱቅ የተገኘ ፎቶውን እያመጣን እየገለበጥን እስከ 7 አያቷ ነው የምትረገጠው። አለቃትም አሁን እንደዚህ ነገር ጀምረናል። አቡዬ በቃ መብት በሰላም እየተመለሰ አይደለም። የትኛውን ሰው መብቱን በግድ ነው ማስመለስ ያለበት። ትክክል። ለመብታችሁ ታገሉ የምለው እኮ እኔ ለዚህ ነው። ለመብታችሁ ታገሉ። አንደኛ ብራችሁን አውጥታችሁ አትስጡ። ሰው የሚመክራችሁን ስሙ። እምቢ ብላችሁ አውጥታችሁ ከሰጣችሁ ደግሞ ለመብታችሁ እስከ ጥግ ድረስ ታገሉ። እኝኛ አትበሉ፣ አታልቅሱ። ለአበሻ ለአረብም አልቅሳችሁ ለአበሻም አልቅሳችሁ ትችሉታላችሁ እንዴ? አበሻማ አያስለቅሰኝም። እጅ ለእጅ ተያይዘን ገደል እንገባታለን፣ ጉሮሮ ለጉሮሮ እንተናነቃታለን እንጂ አበሻማ አያስለቅሰኝም። ኔቨር ኔቨር። አበሻ አረብስ ሀገሩ ነው ብዬ እሺ ተገዛሁለት። እንዴት ነው አበሻ የሚዝትብኝ? አበሻ የዚህ ሴትዮ ፎቶ ባሳይ እዚህ ጋር አልኩሽ እኮ 10 ሰው እኔም ባይል ሙባረክ ኧረ ገና ቅድም ስሟን ስትናገር ራሱ መርየም ስትል መርየም የብዙ ሰው ባለባት የብዙ ሰው ብር አለባት ያልጻፉ ነበር። ይኸው ስሟ መርየም ብቻ አይደለም ቅድስትም ስሟ ነው። በሐዋላ ስም ገና ይመጣል። በአደራ በእቁብ ብላ ሰብስባ እቁብ በልበለኔ ባሌ አረብ ስለሆነ እንደ ሰው እንድትሆኑ ፈልጋለሁ። እቁብ ገቡ ብላ እኔ ምስኪኖቹን ተቀባብላ በልታለች። ስንት እስቲ አሁን ሞክረው ስልኳን ከከፈተች። ጋይስ ስሟ መርየም ቅድስትና ሀናን 3 ስም ነው ያላት። አንዴ ሙስሊም አንዴ ክርስቲያን ትሆናለች። አንዴ በነጠላ አንዴ በኒቃም አንዴ በሂጃብ ፎቶ አላት እና ሃይማኖቷን ትቀያየራለች ለማጭበርበር እንዲመቻት ነው መሰለኝ። አይደል ነው ብቻ እናቱ አቢባ ጋር መጥቶ በሰላም መናገር። እኔ እኮ አንቺ ዶንቆሮ ከብር ጋር መያዝ እኮ ቀላል ነው። ከምስት ጋር ተይዤ ነው እዚህ የቀረብኩት፣ ከማርያም ጋር ማለት ነው። ተከስሼ በሴት ተከስሼ ነው እዚህ የቀረብኩት። አንቺ ደናቁርት ነይና በሰላም ምንድን ነው እንደዚህ አይነት ሌባ ባትሆን መታ ትናገራለች። ገባሽ? ሌባ ባትሆን መታ ተከሳ እዚህ ጋር ይኸው ከሳሽ አካውንቷን ፕራይቬት አደረገች እኮ አካውንቷን ፕራይቬት አደረገች ምናምን። ጋይስ እንትን እንዳታስይዛት የምትሉ ሰዎች በእሷ ይብሳላ። ካስያዘቻት የምትገባ እሷን ደግሞ ማን ይፋታታል? ሌባ ባትሆን እዚህ ከሳሽ እየተቀመጠ ሰው መጥቶ እንደዚህ ነው ሀቡ እንደዚህ አድርጌላት እውነተኛ ሰው ብትሆን ማለት ነው በልታለች ማለት ነው። ይሄን እኮ መረጃ አያስፈልግሽም። ብሩን በልታለች። ትክክል። በአካውንቷን ፕራይቬት ስታደርግ ነው እኔ በቃ የጠረጠርኳት። መጀመሪያ ቆይ ከአንድ ወገን ከሚብዛኛው ወገን እንስማ ብዬ ነበር። ልክ አካውንቷን ወዲያው ቲክቶክ አካውንቷን ፕራይቬት አደረገችው። ግን ወይ ኢጃዛ ወታ ይሁን እሱ ቤት እኮ ነው የምትኖረው። ከኛ ቤት ወጣለች። መጣላት ከጀመረ አይገባሽም። አንቺ ዝም በይ። ኢጃዛ እዛው ቤቱና ኢጃዛ ይወጣል። ሰውየው አረቦች ከፈለጉ ሂጂ ነይ ውጪ ግቢ በር ላይ ቆሚ እንደፈለግ እንደዚህ ሁኚ ይላሉ። ድንገት ቆይ አንድ 2 ደቂቃ ጠብቃት እንዴ። አው እኮ የሚያውቃት ሰው ካለ ባህሬን ላይ ሌላ ስልኳን የምታውቁ እነሷ ይሉመቴ የሆነ መችሲ ጅራችሁ እንዴ የወብደ መችከ ብዬ ጅራችሁ እንዴ ሲያጅላችሁ ፎቶ ሳይለጠፍ ንገራቸው። namni qaalatti kana beektanu nuwaama hiriyoonni beektanu nuwaama maal faashinii maqaan isii Hanan fashion shopping jedha አካውንቲንግ ሀናን እግሩ ፋሽን አንቺም ጀምረሽ ነበር እንደ ስራ እኮ ሙቤኔን አዘግታ እየሰራች እኮ ነው። እሷ ገንዘቤን እንዳለ ይወስዳብኝ። ባሏ እኮ አገር ነው የሚያስተዳድረው ብሯ። ታዲያ እንደዛ ከሆነ ብሬ ራሱ መመለስ ትችል ነበር እኮ። እኔ እንደዚህ ማልቀስ የለብኝም ነበር። ባሏ ገንዘብ ኖሮ ደም ታልቅስ ዶንቆሮ